በማህበራዊ ሚዲያ ላይ በተሳሳተ ግንዛቤ ላይ የተመሰረተ ስለ ባሮ ቱምሳና ባድሆ ዳቻስ ግድያ የሚናገር አንድ ታሪክ እየተዘዋወረ ነው። ይኸውም ለ50 ዓመታት ትግል በጻፈው የታሪክ መጽሐፉ ላይ ሌንቾ ላታ ስለ እነዚህ ሁለት ሰዎች ሞት በጻፈው ነገር ምክንያት በተፈጠረ ከባድ አለመግባባት የተነሳ ነው። እውነቱ ምንድን ነው? አንድ ላይ እንመርምረው። ሌንቾ ለምን ወደዚያ ሄደ? ሌንቾ እንደደረሰ ባሮ መገደል ለሰዎች ምን ያመለክታል? ባድሆ ከሽምቅ ተዋጊዎች ጋር ኦፕሬሽን እያካሄደ እያለ እንዴት ከዳተኛ ሊባል ይችላል? ባድሆ እሳት የከፈተው እሱ ነው ተብሎ ለመጠራት ፈቃደኛ ያልሆነው ለምንድን ነው? ከዳተኛ ስለነበረው ወይስ? ከባሮ በኋላ ከማላስ ጋር ግንኙነት አለው ተብሎ የተጠረጠረው ማን ነው? በኦሮሞ ትግል ውስጥ የኢቢኦን ተልእኮ ፍቺ ከሀገራዊነት ወደ ግላዊ ጥቅም የቀየረው ማን ነው? ኢያአበባ 1991 የኢህአዴግ መንግስት ሲመሰረት ኦሮሞዎች ድምጻቸው በብዛት ቢሆንም ዝግጁ አይደለንም በማለት ስልጣን ለመውሰድ ፈቃደኛ ያልሆነ እና ለተፖለፍ የሰጠው ማን ነው? በኦሮሞ ትግል ውስጥ ጽንፈኝነት የሚወቀሰው ማን ነው? በመጀመሪያ ሌንቾ ስለ ባሮ ቱምሳና ባድሆ ዳቻስ ሞት የጻፈው ነገር በመጽሐፉ ገጽ 147 ላይ ይገኛል። ይህን እንድትረዱ ካደረግኩ በኋላ ጥቂት ጥያቄዎችን አነሳለሁ እና መልሶችን አብረን እንመርምራለን። በመጨረሻም እስከ መጨረሻው ተከተሉኛላችሁ ብዬ ተስፋ አደርጋለሁ። እንግዲያውስ የባሮ ፍርድ ታሪክ እንጀምር። ዳምሹ የተባለ አባላችን ከሐረር መጥቶ የሐረማያ ሽማግሌ ጠዋት ላይ የኢቢኦ አዛዥ ማያቃሉ ወታደራዊ ሰፈር ደረሰ። ሲደርስ ባሮ፣ ጃራና ሙልኢስ በሰፈሩ ውስጥ በነበረ ትልቅ ዛፍ ስር ተቀምጦ ሲማከሩ ነበር። ወደሱ ወጥቶ ሰላምተን አጭር ውይይት አደረግን። ከዚያም በፊንፊኒ ስላለው የፖለቲካ ሁኔታ ጠየቁ። እኔም ገለጽኩላቸው። ንግግሬን ካዳመጡ በኋላ ወደ ውይይታቸው ተመለሱ። ውይይታቸው ባሮ ወደ ውጭ ሀገር እንዲሄድ የሚጠይቀውን ተልእኮ የሚመለከት እንደሆነ ተረዳው። ባሮ በጅቡቲ በኩል ወጥቶ ወደ ሱዳን እንዲሄድ ታቅዶ ነበር። በዚህ እቅድ መሰረት ባሮ፣ አባቻላ እና ተሾማ ኤባ አብረው ወደ ሱዳን ሄዳሉ። እነሱም በካርቱም የኤቢኦ ቢሮ የሚያስተዳድረውን ዛሃ አብዲን ያገኛሉ እና በምዕራብ ግንባር ይሰራሉ። የውጭ ግንኙነትና ዲፕሎማሲያዊ ሥራ የአጀንዳው አካል ነበሩ። ባሮ ወደ አውሮፓና ቻይና ይጓዛል። ጃራ ደግሞ ገንዘብ ለማሰባሰብ ወደ መካከለኛው ምስራቅ ይሄዳል። የጉዞ ዝርዝሮቻቸው ተዘጋጅተዋል። ስለዚህም ሰላዮችና አስጎብኚዎች ተዘጋጅተው ነበር። በዚያ ስብሰባ ላይ እኔም ከነሱ ጋር እንደሚሄድ ተወሰነ። ስብሰባው ካለቀ በኋላ ሙልኢስና ጃራ ተነስተው ሄዱ። እኔና ባሮ ቀረን እና በአእምሮአችን ውስጥ ስላለው ነገር ተነጋገርን። ባሮ በሐራራጊ ያሳለፈው ጊዜ በመሪዎች መካከል ባለው ግንኙነት እንደተጎዳ ነገሮችን ነገረኝ። እኔም እንደ ኑዛዜ እስከ መጨረሻው አዳመጥሁት። ባሮ ማንንም ማሳዘን አይወድም። የሚያሳዝነው ነገር ቢከሰትም በሳቅ ያልፈዋል። እኔ ብበሳጭ ዝም ማለትን እመርጣለሁ። እሱን እንደ ቅርብ ሰው ስለቆጠርኩትና በጣም ስለማመነው በዚያ ቦታ የተከሰተውን ነገር ትናንት እንደሆነ አስታውሳለሁ። ሌንቾ፣ እኛ እዚህ ቦታ የለንም አለኝ። ልቤን እንደወጋ ሆነብኝ። መገናኘታችንና መለያየታችን በጣም ከባድ ነበር አለ። እየተነጋገርን ሳለን ፀሐይ ስትጠልቅ ባዶ ወይም ዳማክሳ መጥቶ ተቀላቀለን። ሰላምተን ተለዋወጠን። 1 ዓመት ስላልተያየን አካሉን ስመለከት ፈራሁት። ጤናማ አይመስልም ነበር። ባሮ ፍርሃቴን አይቶ ባዶ፣ ጭንቀትህ ነው፣ እሱ ሊገደልኝ ይፈልጋል። ሌሊቱን ሙሉ እየተጣላን ዋሉሉ አደረን አለኝ። ውይይታችንን ቀጠልን እና ስለ ፖለቲካና ወደ ጅቡቲ ስለምናደርገው የሌሊት ጉዞ ተማከርን። ምድር ጨልማ ስትል ባድሆ ተነስቶ ሄደ። ባሮ ወደ ባድሆ ዘወር ብሎ ሲመለከት ባድሆ የእጅ ባትሪውን ወደኛ አነጣጥሮ አየ። ባሮ እንድሸሽ ምልክት አደረገልኝ። ወዲያውም ባሮ እሳት ከፈተ። እኔ ወደቅኩ። ተነስቼ ወደ ተጠለልንበት መጠለያ ቱሲ ሮጥኩ። ወደ መጠለያው ገብቼ ዘወር ብዬ ስመለከት ባሮ ተመቶ ወድቆ ነበር። የጥይት ድምፅ ሰምቶ ጃራ መሬት ላይ ወድቆ እየዞረ ወደ እኔ መጣ። ጃራ ምን ሆነ አለኝ። እኔም ባድሆ በእኛ ላይ ተኩሷል ስል መለስኩለት። እርስ በርሳችሁ ተኩሳችሁ አለኝ። እርስ በርሳችሁ ተኩሳችሁ የሚለው ሐረግ በእኔ ላይ መጥፎ ስሜት ፈጠረ። ከኔ አልፈው ሄዱ። እኔም ተከተልኳቸው። እየተነጋገረን ወደ ነበርንበት ቦታ ስንደርስ
ባድሆ በሕይወት አልነበረም። ባሮ ቆስሎ ሕይወቱ ሲያልቅ እየታገለ ነበር። ባድሆን ለመቅበር ስንዘጋጅ ባሮ ገና የመጀመሪያ እርዳታ ለማግኘት እየሞከረ ነበር። በአቅራቢያ ሆስፒታል ስላልነበረ ትክክለኛ ሕክምና ማግኘት አልቻለም። ደሙ መቆም ፈቃደኛ አልሆነም። በዚያው ሌሊት ሞተ። ሁለቱም እዚያው በማሳቃሉ ተቀበሩ። ይህ ሌንጮ ላታ በመጽሐፉ ላይ የጻፈው ነገር ነው። እኔ የኦሮሞ ሕዝብ አንድ አባባል ወዳለው፣ እውነት የእግዚአብሔር ልጅ ነው። ስለዚህ አይታጠፍም ወይም አይሰበርም። ሌንጮ ላታ በዚህ መጽሐፉ ላይ እንደጻፈ ለትውልዶች መልስ የሚሆኑ ብዙ ጥያቄዎች አሉ። ጥቂት ጥያቄዎችን እናንሳና አብረን እንመርመራቸው። ሌንጮ ለምን ወደዚያ ሄደ? ሌንጮ እንደደረሰ ባሮ መገደል ምን ያመለክታል? ባድሆ ከሽምቅ ተዋጊዎች ጋር ኦፕሬሽን እያካሄደ እያለ እንዴት ከዳተኛ ሊባል ይችላል? ባድሆ እሳት የከፈተው እሱ ነው ተብሎ ለመጠራት ፈቃደኛ ያልሆነው ለምንድን ነው? ከዳተኛ ስለነበረ ወይስ? ከባሮ በኋላ ከማላስ ጋር ግንኙነት አለው ተብሎ የተጠረጠረው ማን ነው? በኦሮሞ ትግል ውስጥ የኤቢኦን ተልዕኮ ፍቺ ከሀገራዊነት ወደ ግላዊ ጥቅም የቀየረው ማን ነው? 6 በ1991 የኢህአዴግ መንግስት ሲመሰረት ኦሮሞዎች ድምጻቸው በብዛት ቢሆንም ዝግጁ አይደለንም በማለት ስልጣን ለመውሰድ ፈቃደኛ ያልሆነውና ለትፕልፍ የሰጠው ማን ነው? በኦሮሞ ትግል ውስጥ ጽንፈኝነት የሚወቀሰው ማን ነው? ጓደኞቹ የነበሩት ጀግኖች ጋሚን ሞተዋል፣ አልፈዋል። እሱ ግን እንዴት ዛሬም በሕይወት አለ? እግዚአብሔር ረጅም ዕድሜ ሰጠው ወይስ በስውር ከመንግስት ጋር ሰርቷል? በ1991 የኦሮሞ ነጻነት ትግል ተዋጊዎችን አሳልፎ ወደ ሰፈር ያስገባቸውና መሪዎቹ እንዲገዙ 10 ሌላ አለፈ። በ1990ዎቹ ትግል ወቅት ኤቢኦ ከቻርተሩ ከወጣ በኋላ መሪዎቹ ሁሉ እንደ አውሬ እየታደኑ በነበሩበት ጊዜ ከውጭ አገር በአውሮፕላን ዚያራን ልብስ ለብሶ የመጣ ጥይት ልብሱን ሳይዋጋ መልእክተኛ መጥቶ ያስተካከለው እና ያ ሰው ቦኦሌ በሰላም ወደ ውጭ አገር የተመለሰው ማን ነው? 11 ለብዙ ዓመታት ተልኮ ወስዶ ያጠናቀቀ አዲስ ተልኮ ገንብቶ ጃከታ ሰርቶ ወደ አገር ተመልሶ ኦፒዲኦን የተቀላቀለው ማን ነው? 12 ይህ ንግግር የጀግንነት ንግግር ነው ወይስ የዘረኝነት ጋንዱማ ንግግር? 13 ኦሮሞዎች እንደ አንድ ብሔር በምስራቅ ምዕራብ፣ በሰሜን ደቡብ ሲከፋፈሉ ሚያይ በየጊዜው ይህ ሰው በእኛ ላይ የሰራውን ግመል በፍየል ላይ አያደርግም የሚል በቁጣውና በመራራነቱ የሚታወቀው ማን ነው? 14 የኦሮሞ ትግል መሰረትና ምሰሶ ማን ነው? ወገኖቼ ሆይ ጠንካራው ሰው ችግሩን ፈታለው ሲል ሽማግሌው በትውልዶች መካከል የጥላቻ መርዝ በመዝራት ሞቷል። ይህ ለምን ሆነ? በዚህ ውስጥ ያለው ትልቅ ሚስጥር ምንድን ነው? አንዱን ታሪክ ወስዶ ማልቀስ፣ ሌላኛውን ታሪክ ደግሞ መሸፈንና ሴራ ሺራ ብሎ መጥራት ተገቢ ነው? ይህ ለዚህ ብሔር ሲታገል ለነበረ ሰው የሚስማማ ነገር ነው? የባድሆን ታሪክ በአጭሩ እንመርምረው። ጃአል ባድሆ ዳቻስ ከመካከለኛው ኦሮሚያ የመጣና ከመጀመሪያዎቹ ወደ ኤቢኦ ከተቀላቀሉት አንዱ ነው። ባድሆ ከዳተኛ አልነበረም፣ ተዋጊ ነበር። ጃአል ባድሆ ዳቻስ ትግሉን ከሌንጮ ላታና ከባህሮ ቱምሳ በፊት ጀምሯል። ባድሆ የብሔሩን ጥቅም ቅድሚያ መስጠት በሚችል ሰውነት ይታወቅ ነበር። ሆኖም ጃአል ባድሆ ዳቻስ በሌንጮ ላታና በሱ አጋሮች በሴራ ሺራ በተነገረው ታሪክ ውስጥ ከዳተኛ ተብሎ እየተጠራ ነው። ሌንጮና ባህሮ ቱምሳ በደርግ ገዢዎች ከፊንፊኔ አካባቢ ተባረሩ። የደርግ ገዢዎች በተልኳቸው ላይ አባላትን ማደንና መግደል ሲቀጥሉ እነሱ ሸሽተው ወደ ኤቢኦ ገቡ። ጃአል ባድሆ ቀድሞውንም እዚያ ነበር። ከጃራ አባጋዳና ሌሎች ጋር የኦሮሞ ነጻነት ትግል ከጀመሩት መካከል ተካቷል። ባድሆ ዳቻስ በኦሮሞ ትግል ውስጥ ከመጀመሪያዎቹ ተሳታፊዎች አንዱ ነበር። ማን ገደለው? ባድሆ ከልጅነቱ ጀምሮ ሀገር ወዳድነት ሳቦኑማ እንደነበረው በቤተሰቦቹና በጓደኞቹ ተነግሯል። ታዲያ ጤናማ አይደለም ተብሎ ስሙ እንዴት ተበላሸ?
የመጀመሪያው የኤቢኦ የፖለቲካ ኮሚቴ አባል ባድሆ እንደነበረ ከሱ ጋር የነበሩ ጓደኞቹ በተለያዩ መንገዶች ምስክርነት ሰጥተዋል። ስሙ እንዴት እየበላሸ ነው! ምን ተከሰተ? የሱን ሀገር ወዳድነት ሳቦኑማ እና ጀግንነት ጃኑማ ለማጥፋት ሙከራ ተደረገ። ባድሆ ከመጀመሪያው ጀምሮ ትውልዱን ማንቃት እንደሚችል ይታወቅ ነበር። በዚህም ምክንያት ዳማቅሳ አንቃቂ የሚል ስም ተሰጥቶታል። በኦሮሞ ነጻነት ትግል ውስጥ ከፍተኛ ሚና የነበረው ሰው ስሙ እንዲህ ተጠቅሶ እንዴት ከዳተኛ ሊሆን ችሏል? ወደ ኤቢኦ በመጀመሪያ በቀጥታ የተሳተፈው ባሮና ሌንቾ ነው ወይስ ባድሆ? ሌንቾና ባሮ ተይዘው ወደ ኦሮሞ ነጻነት ትግል ሰፈር የገቡት በባድሆ አማካኝነት አይደለም? ዛሬ በህይወት ያለው ሰው ይህን መስመር ትቶ ሌላ ታሪክ እየተናገረ ያለው እንዴት ነው? ዛሬ ከዳተኛ በማድረግ ስሙን ያበላሸውና ለኤቢኦ ተልእኮ ግንዛቤ የሰጠው ባድሆ አይደለም? ድርጅቱ ሲመሰረት እንዴት ወደ መጀመሪያው ምክር ቤት እንደተጨመሩ ታሪኩ አይናገርም? ከየት አመጡና አነጻጸሯቸው? ሌንቾና ሌሎች በፊንፊኔ ተይዘው ወደ ሐራርጌ ጫካ ሄደው የመጀመሪያውን ምክር ቤት እንዳቋቋሙ ማስረጃ የለም? ረጅሙ ትግል ካለቀ በኋላ ጀግኖቹ ጋሚን በአንድ ቦታ ሲገደሉ ሌንቾ በቦሌ በኩል ከአገር ውጭ አልወጣም። ትግሉን አገለገለ ወይስ ዛሬ ትውልዱን እየከፋፈለበት ያለው ተልእኮ ያው 10ኛው ተልእኮ ነው? ታዲያ ሌላ ታሪክ እንፈልግ። ዛሬ ሌንቾ ስሙን እያበላሸ ያለው ባድሆ ከጃራ አባጋዳ እና ከሌሎች ጋር በመሆን ኤቢኦን ያስረከበው አይደለም? ድርጅታቸውና የእነዚህ ሰዎች ድርጅት አንድ ስም እንጂ አንድ ዓላማ ያላቸው አይመስሉም። ስልጣን ለመካፈል የተደረገው ትግል ሽፋን ዲጋ ይመስላል። ለውጥ የሚፈልግ አዲስ አባል የባድሆንና የሌሎችን ባህሪ ያመጣል። ባህሪው ከተለወጠ በኋላ እርስ በርሳቸው መተኮስ ተከተለ። ጉዳዩ የድርጅቱን ተልዕኮ መጠበቅና ማጥፋት መካከል ያለ ግጭት ይመስላል። ትውልዶች እውነቱን ይፈልጋሉ። ነገር ግን ሁለቱንም ወገኖች በመመልከት ይመዘኑ እንጂ ለአንዱ ታሪክ መስክረው ሌላውን ታሪክ አይቀብሩም። የዚህ አለመግባባት ምንጭ የሆኑት ጓደኞች ዛሬ ቅሪት ሆነው በዝግታ እየተናገሩ ነው ተብሏል። አርቲስት ንሆ ጎባና እንኳ የዚህን እርስ በርሳችን የመብላት ታሪካችንን ቢናገር መታገስ አይችልም። ያንን ነገር የሚያውቁ ሁሉ ልባቸው በዝምታ ይታገሳል። ባሮ ከመገደሉና ሌንቾ ከመባረሩ በፊት የነበረውን ነገር በትክክል ለመናገር ሁሉም ነገር እየተደባለቀ ነው። ለምን ይህ እየሆነ ነው? ምክንያቱም ዕውቀት ከሌለ መፍትሄ የለምና። እውነት የመፍትሄ ጉዳይ አይደለም። እንዲህ ያለውን እውነት መደበቅ የዛሬውን ትውልድ እርስ በርሳቸው እንዲበላሉ እያደረገ ነው። ያልገባኝ ነገር እንዴት ከከዳተኞች ጋር እየተዋጉ ነበር? ወይስ ሁሉም ከዳተኞች ነበሩ? ቀደም ሲል ፖድካስት ላይ ከወንድሙ አባ ቻላላታ ጋር ሲጋፈጥ መቼ እንዳዘነና መቼ እንደተደሰተ ንገረን በለን። ስሜቱን መቆጣጠር ባለመቻሉ በማልቀስ ስሜት ባሮ በፍርድ ቀን በጣም አዘነ። ለምን ባሮና ባድሆ በፍርድ ቀን ማለት አልቻለም? ይህ ልዩነት ምንድን ነው? ባሮ ባይኖር ኖሮ ስለ ኦሮሞ ነጻነት ጦርነት ምንም የሚባል ነገር አይኖርም ነበር አለ። ባድሆ ከሁሉም የበለጠ የትግሉ ታላቅ ሰው እያለ ለምን ወደ ጎን ተቀመጠ? ምስጢሩ ምንድን ነው? በሁለተኛ ደረጃ የደሰትክበት ጥያቄ ቻርተሩን በፈረመበት ወቅት ነበር። ቻርተሩን መፈረም ለህዝቡ ምን ጥቅም አመጣ? የማይገባውን ስልጣን ለኦሮሞ ላልሆኑ ሰዎች ሰጠ። አሁን ይህ ሽማግሌ ሊሞት ነው። ነገር ግን የጥላቻ መርዝ በትውልዶች መካከል እየተሰራጨ ስለሆነ የኔ መልእክት ይህን ቪዲዮ የሚያዳምጡ ሰዎች መፍትሄ ለማምጣት ለአገሪቱ ምሁራንና ኤክስፐርቶች እንዲያደርሱት ነው። እንዲሁም የሚችሉ ሰዎች ወደፊት ይምጡ እና እውነቱ ይውጣ። ስለዚህ ትውልዶች እርስ በርሳቸው እንዲጋቡ። ይህ ካልተደረገ አንባቢው ተነስቶ የእነዚህን ሰዎች እውነት መኮፈሩ ጥሩ ነው። እስከ መጨረሻው ስላዳመጡኝ በጣም አመሰግናለሁ።